Na baka za ቆንጆ ሀብታም ጸባይኛ የሆነች ሴት መርጬ ላሳይ ነው የጠራው። ይኸው በእናትህ ይሄን የመሰለ ገላ የግል አደረክ ማለት እኮ ሰው ለተሪ ልወጣለ ቁጣል። ሰውዬ ኧረ መመሰለ አንተ ሄደ ወንድ ጀርደን ቾፖራ ጀነን ሲያ ቆይ ለዚህ ነበር የጠራሽ? ሴት አጣውኝ አልኩሽ። አየህ ታስመስላለህ እንጂ የኔ ታላቅነት ደስታና ስኬት አትፈልግም። ለነገሩ ሞኝ ዋኔ ነኝ አንተን ማለት ቆይ ምንድን ነው የሚያገናኘው? የአንቺ ስኬትና ደስታ የኔ ከሷ ጋር አብሮ መሆን ምንድን ነው የሚያገናኘው? አይባልም። ይኸውልህ በመጀመሪያ የአንተ የወንድሜ ደስታ የኔ ደስታ፣ ሲቀጥል አንተ ስታገባ ካየህ ማገባል። በዚህ ምክንያት ካለበት ሁኔታ መስራት ላይ ማለት ነው። እውነትሽን ነው ስንቴ አባባ ሙስለ አባታችን አሰልጊዜ ጉዳይ ስራዬን ከወሳጅ ጀምሮ ጀምራለሁ። ሲንኮምባል ደስ አይዘር እኔ አንተ ስልኳን መቀበል ደረጃ ደርሼ ነው ደግሞ ቆይ እንዳንተ ቴክስት አድርግ እዚህ እኮ ትንሽ ቆይቼ መጣሁና አልነገረሽም? ኧረ ምንም አልነገረኝም። ሰርጉን ከመቁረጣችን አልነገረሽም? ምን እያልክ ነው አባ? ሰርግን ቆረጠን? አዎ ቆረጠ። ሰርጉን ቆርጠናል። ቆይ እዚህ ቤት እንደ ምንድን ነው የምታየው? እንደ ልጅ ወይስ እንደ እንስሳ? አባ ያሁኑ እኮ ትልቅ ይገኛል። ስለ ራሴ መወሰን ይሆን ይከበር ይገባል። እስከ ዛሬ ስታሳድግ ይነጻል እንደፈለክ ረግጠል በቃሽ። ያንቺ ነገር በዚህ ከቀጠለ ያሳስበኛል። እኔ አባትሽ ነኝ፣ አንቺ ደግሞ ልጄ ነሽ። አሁን በኋላ ባንቺ ላይ ነገር ሁሉ የመወሰን ስልጣን ፍላጎትም አለኝ። እንደፈለገሽ
እንዳሰብሽው እየወጣሽ እየተራገጥሽ የምትመጭበት ጊዜ ካሁን በኋላ ያበቃልሽ። አባዬ ይሄ ባለፈው ማንነት ታግዜ የምታደርገው ነገር ሁሉ ጊዜ ጠብቆ ይቆጫል። እኔ ግን እንደ አስፈላጊነት መወሰን ያለብኝ ውሳኔ ወስናለሁ። ምንድን ነው የምሰማው? እዚህ በሌሊት ምናልባት ያልተነሳ መስሎኝ እኮ እንዳረብሽ። በቶሎ ተመለሽ እሺ? አዳን አልመጣችም? አልመጣችም። እስካሁን አልመጣችም? እሳ አቤት። እስከ መቼ ነው ዝም የምትለኝ? ይቺ ልጅ ቤተ ክርስቲያን ለምሳለም ብላ 12 ሰዓት እንደወጣች አልተመለሰች። እሺ የት ሄደች ይባላል? አንተ ለምን ትጨናነቃለህ? እሷ የትም አትሄድም፣ ትመጣለች። ትመጣለች። አምጣታ። እኔ እሷ መምጣት አይደል እንደምፈልገው። ኦኬ እሺ። ሄሎማ። አቤት ልጄ። ቆይ ቁርስ ሳትበላ በጠዋት ለምን ወጣ? ምን ስራ ፍለጋ ከወጥቼ ይኸው ገና እየተመለስኩ ነው። ፈጣሪ ምን አሳጣህና ነው ስራ ፍለጋ ብለህ የምትወጣው? በሻውን ቶሎ ና፣ ቁርስ እየጠበኩ። እሺማ መጣሁ።
አንቺ ሴት ምንድን ነው የምትይኝ? ቆይ እባክህን እሺ በለኝ። ስለኔ እኮ እንዲህ መሆኑ ሳይገባኝ ጠፋን ነበር። ገና አንተ እርዳታ አስፈልገኛል። እባክህን እንኳን አንቺን ልረዳ እኔም ያለብኝን ችግር መቅረፍ አቅቶኝ ነው። ከዚህ በኋላ ላትከተኝ እሺ? እባክህ እሺ በለኝ። የፈለግከውን ያህል ብር ልከፍል እችላለሁ። ቆይ አንቺ ግን ማነሽ? ማዳን እባላለሁ። ማዳን ግርማ። ከማና ከምን ነው ማዳንሽ? ከቤተሰቦቼም ጠፍቼ እያመለጥኩ ያለው የማመልጠው ደግሞ ያላመንኩበት ሰርግ ላይ ቤተሰቦቼ ሙሽራ አድርገው ሊድሩኝ ስለሆነ ለዛ ነው የማመልጠው። ስለዚህ ቅድሞች እኮ እየተከተሉሽ ነው ማለት ነው። በእውነት እላለሁ፣ በእውነት አላውቃቸውም። እሺ ነይ እንሂድ አሁን። ቆይ ወዴት ለመሄድ ነው ዝግጅቱ? እማ እቺ ልጅ የሆነ መፍትሄ ልሰጣት እፈልጋለሁ። ቆይ የቀድሞ አይበቃም? አሁንስ መንገድ ላይ ቢያገኙ እጅስ ከቤተሰብ ጠፍታ ያለች ወዴት ልትወስዳት ነው? እሺ እንዴት ላድርግማ? ዝም ብዬ እንዳልተዋት ሴት ሆነች። ቢያንስ ፖሊስ ጣቢያ ልሻት እመጣለሁ። ነይ እስኪ ልጄ። ልጅ የእናትሽ ጭንቀት አያሳስብሽም? ሙሉ ቤተሰቦችሽስ ጭንቀት አያሳስብሽም? እማማ እኔ እናት የለኝም። አባቴን ያሳደገኝ አንድ ወንድም ብቻ ነው ያለኝ። እሱም ከአባቴ ትዕዛዝ መውጣት አይችልም። ይሄን ሁሉ ያደረገው ደግሞ አባቴ ነው። የሰርጌን ቀን የቆረጠልኝ ማለት ነው። እና ታዲያ ማግባቱን አንቺ ለምን እምቢ አልሽ? ማማ እርግጥ ነው ላገባው የታጨልኝ በደንብ አውቀዋለሁ። ግን ቤተሰቦችን አስታውቂኝ ስለው በየምክንያቱ ሳያስታውቂኝ ቀረ። እኔ ግን አስተዋወቅኩት። አሁንም እንዲያስታውቀኝ ብነግረው በየምክንያቱ ውስጥ ያስታውቀኝ ጃለ። አንድ ቀን እንዳገባው ጠየቀኝ። እኔ ግን ቤተሰቦቹን ሳላቅ ማግባት አልፈለኩም። ድንገት ለአባቴና ለወንድሜ ብነግራቸው እሺ እንድል በግድ አግባቡ። እኔ ምን አንቺ ጉድ ቤተክርስቲያን እንዴት ነበር? አሪፍ ነበር። እሺ ምን ብለሽ ጸልሽ? እንገልሽማ ሰላም እንዲሰጠኝ። ምንድን ነው እረሳሁ እንዴ? ጸሎት ይረሳል? ወይ ጉድ! ልጅ ያልተሳሳትሽ ትክክለኛ ውሳኔ ወሰንሽ። ከቤተሰቦች ጋር ታርቀሽ ያለሽን ችግር ፈተሽ እስከምትሄጂ ድረስ እኛ ጋር መቆየትሽ ባልከፋ፣ ግን ሳይሽ አስተዳደግሽም ሆነ የኑሮ ሁኔታሽ ከኛ ቤተሰብ ጋር ይመጣጠል መስሎኝ። ምንም የተደራደረ ህይወት ቢኖር ሰላም ከሌለው ቤት ሰላም ያለው ቦታ እመርጣለሁ።
መልካም ፍቃድ እኮ ነው። ትንሽ ጊዜ ይፈልግ። ችግር የለም። ኧረ እባክሽ ልጄ ክብር ለኔ ይገባል። የት አለች? ፍስሀ አላገኘኋትም ብቻ እንዳትለኝ፣ አላገኘኋትም ብቻ እንዳትለኝ። አንተ እኮ ነው ብሎ ተናገራ። የትም አትሄድም። አመጣታለሁ ስትል አልነበር እንዴ? አምጣታ። የት አለች? አባዬ እሺ እኔ ምን ላድርግ? ምን ላድርግ እንዴ? ፀሐይን ትቼ እኮ ነው ስፈልጋት ያልኩት። ከዚህ ሁሉ ዘማን እንዴት ይሎካ እንዴት ላገኛት? እንዲህ ጨክና ትጠፋለች ብዬ አንድ ቀን ማስቤ አላውቅም። እሺ ከየት ላምጣት እኔ እንዴ? ቶ በልሽ ቶ ለኔ አመሰግናለሁ። አጎቴ በጣም ታማኝና መልካም ሰው ነበር። ነገር ግን በስራ ቦታው ሰዎች አታልሉትና በስሙ 3 ሚሊዮን ብር ከካዝና አጭበረበረ። እንዳላጠፋ ቢናገርም ሊያምኑት ግን አልፈለጉም። በጣም መበሳጨት ጀመረ። የተሰወረውም ገንዘብ እሱን መቀመቅ ሊያወርደው እንደሚችል ገባኝ። እና የፖሊስነት ስራዬ ተጠራጣሪ እንደሆነ አድርጎኝ ነበር። የገዛ አጎቴን መጠራጠር ጀመርኩ። ያኔ ሁለታችን ግጭት ውስጥ መግባት ጀመርን። እኔ ምንም ያደረኩት ነገር የለም እና የማሰማኝ ከሆነ የራሱ ጉዳይ። ነገሮችን ሰከን ብዬ ለማሰብ መሞከር ጀመርኩ። በሰዓቱ ተጭበረበረ የተባለው ገንዘብና በእጁ ላይ ያሉትን ሰነዶች ማገላበጥ ጀመርኩ። አጎቴ ስራውን እንዳላደረገ ባምንም አጎቴን ነፃ አድርጎ አጭበረባሪዎቹን የሚያጋልጥ ማስረጃ ግን አጣሁ። አንድ ቀን ለቅርብ አለቃዬ መልእክት ደረሰው። ከዲፓርትመንቱ ጠንካራ የተባልኩኝ መርማሪ ለአጎቴ ግን መድረስ አቃተኝ።
እና ባልሰራው ወንጀል እንደ ሌባ ሲቆጠር ይህን መቋቋም ስላልቻለ ራሱን አጠፋ። በድንጋጤ ራሷን ስታ ይኸው ፓራላይዝ ሆና ቀረች። አይዞህ። ኡፍ ማን ነው ግን ስልክ ማይነሳለት? ሊያገባኝ የነበረው ልጅ ነው። ፎቶውን ማየት እችላለሁ? ናጣራልሽ ፎቶውን መውሰድ እችላለሁ? ይቻላል። ፍስሐ። አቤት። ከዚህ በኋላ አንተን ታግሼ የምጠብቅበት ምንም ምክንያት የለም። ምክንያቱም ልጅቷ ከጠፋች 1 ሳምንት ሞላል። የሰርግ ወረቀቱ ከተበተነ 1 ሳምንቱ ነው። ያ ሁሉ የተበተነ የሰርግ ወረቀት ምን እንዳደርግልን የፈለከው? ግን አባዬ አንድ ቦታ የቀረኝ ቦታ የለም። አፋልጉኝ ወረቀት ስበት። ምን አልክ አንተ? የአፋልጉኝ ወረቀት? አዋ። እና ምን አገኘ? ምንም የለም። ምንም ፍንጭ። ያደረከው ነገር ግን ታውቀዋለህ? አዎ በደንብ ነው የማውቀው። አሁን ያን የበተንከውን የአፋልጉኝ ወረቀት ከሄድክበት ቦታ ሰብስበን ለቅመን እንድታስገባ ሰምተኛል?
ተጨናነቀው እንዴ በእናትሽ ቶሎ በይሽ ከሰው ፊት አይበላም ቆይ የምለው ልጅ ስልክሽ አንዴ ሲጮህም አልሰማም። ቤተሰቦችሽ አይፈልጉሽም ማለት ነው? እነሱ የሚያውቁትን ሲም ዘግቼባቸው ነው። ዘሪሁን ማን ነው? ማዳን ከማግባት ውስጥ በተጨማሪ ምን ዓላማ ነው ያዘው? እህቱ ስንታየውስ? በአጎቴ ሰነድ ውስጥ እጇ ያለች ሴት ድጋሚ እንዴት በአንድ መስመር ላይ ተገጣጠመ? ለሁለተኛ ጊዜ በመንገድ ላይ እንዴት ልትገባ ቻለች? ከዚህ ሁሉ ጥያቄ ጀርባ የሆነ የተደበቀ ሚስጥር አለ። ያንን መፍታት ይኖርብናል። አንቺ ልጅ ግን እያሸነፍሽ ነው። እየተሰማኝ ያለው ስሜት እኔ ጋር ብቻ ነው ወይስ አንቺም ጋር አለ? እንጃ ብቻ እሱ ይሆናል።
ስለ ፍቅረኛ ግን አልነገርከኝም። የፍቅር ታሪክ ስለሌለኝ ይሆናል። ልትዋሸኝ እንዳትሞክር። እንዴት? እስከዛሬ እንዴት ፍቅረኛ ሊያስክ? ምናልባት እንዳንቺ አይነት ቆንጆዋን ሴት እየጠበቅኩ ይሆናል። ቆንጆዋን ልጅ አትለኝም። ታውቂያለሽ፣ የፖሊስነት ስራዬን ከጀመርኩ ጀምሮ ለቤት ምገባበትና ማጣበት ሰዓት ሁሉ ከሰው የተለየ ነው። አይደለም ፍቅረኛ ሊኖረኝ ከቤተሰብ ጋር እንኳን ደህና ጊዜ አሳልፌ እንኳን አላውቅም። እናማ ሙያዬን በጣም ወደዋለሁ። በእውነቱ እኔ በዚህ ሙያ መስራት ከጀመርኩ ጀምሮ እንዳንተ ጠንካራ በስንት ሰው ወጣ ወጣት ለማየት አቃል ናይቅ እኔ ካንተ ጋር መስራት አመሰግናለሁ። ሰላም ሰላም ችግር አለ? ችግር እንኳን ሳይሆን ይህን ተልእኮ ከጀመሩ ጀምሮ ከቤተሰብ ጋር እና ከነሱ ጋር ጊዜ ለማሳለፍ ራስን ትሪት ለማድረግ ስለምፈልግ ፍቃድ ነው። ሳጅን ፍጹም ፍቃድ ምክንያቱም አንድ የሚሰራ ጠንካራ ስራ አለና ያን ስራ የሚሰራው ደግሞ አንተ ብቻ ነው ስለማለት ስራውን ስለሚሰጥን አሁን ፍቃድ መስጠት አይዞህ፣ አንድ ቀን ይኖርሃል። ኧረ ሰዓቱ መሸ። ለማየ እኮ አልነገርኳትም። ደውልላቸዋ። እሺ እንደሱ ይሻላል። ከዛ በፊት ግን የሆነ ቦታ መሰደህ። የት ልትወስጂ ነው?
ጤና ይስጥልኝ። አቤት። ምን ነበር? ሳጅን ዘላለም? አዎ ነኝ። የጀመርከውን ኬዝ እንድታቆም ልነግርህ ነው የመጣሁት። ባላቆምስ ምን ልታደርጊ ነው? ካላቆም መቀመቅ ውስጥ ነው። በጭራሽ ልታስፈራረኝ እንዳትሞክሪ። ኬዙንም አላቆምም፣ ማዳንንም አታገኛትም። ራስሽ ደውለሽ ካፌ ትቀጥላለሽ። እሺ? ኦኬ። ወይ በልታዘዝ እሺ በቃ አትቆጭኛ። እሺ በቃ ምንድነው? ንገረኝ። ፋይሉን ከፈለክ እኮ ማዳን መልስልህ ነው እያሉኝ ያሉት እና እሺ ማማ፣ አሁን አንድ ጨዋታ እንጫወታለን። ጨዋታውም ቅብብሎሽ ይባላል። ለልጅሽ በህይወት እንድትቆይለት የምትፈልጊ ከሆነ ማዳንን በእጅ ያስገቢ። አልችልም፣ በፍጹም ይሄን ማድረግ አልችልም። ይሄን ግን ማድረግ መቶን እመርጣለሁ። ልክ እንደ እኔ የዋህ ነሽ ማለት ነው። ሞቴን እመርጣለሁ አለሽ። ሐሞትን እንደማር አጣጥሜ ስጠጣ አይኖርኩኝ። ምርጥ ሴት። ሞት እኮ ለድሃ ግልግል ነው። የኔ ቅጣት ግን ከሞት በላይ የሞት ሞት ነው። ውሻ ነሽ። እናትሽ አንቺን ከምትሆን ጥቁር ውሻ ብትሆን ይሻላት ነበር።
ከዚህ በላይ አንቺን የመለማመጥበት ምንም ትዕግስት የለኝም። እኔ ስንታየው በመልካም በረጫብኝ መልካም በረጫብኝ ደግሞ ጸበኛ ነኝ። አሁንም ሌላ ትችላል ሰነዱን ያስቀመጠበትን ቦታ ንገሪኝ። አላውቅም። ሰላም ነው። ከእናትህ ጋር አንድ ጨዋታ ተጫወተንና እናትህ የጨዋታውን ሕግ አላከበሩም። እናም ቅጣታቸው ነበር። አልገባኝም። እስኪ ወጣ በልና ተመልከት። ምን? እና አሁን ምን እንደምናደርግ ታውቂያለሽ? ቀጥታ ሌላ ቤት ነው የምንሆነው። ምክንያቱም ይሄን ፋይል በትክክል ሳናገኘው እኛን አገኘው ማለት ነገር ሁሉ ተበላሸ ማለት ነው። ስለዚህ አሁን ሌላ መደበቂያ ቦታ ነው። እሺ እኔ ሳልመጣ ማለት ነው። እሺ እንዳቆይ
እንዴ የትም እንዳትወጪ አላልኩሽም እንዴ? እሺ ራስን ጠብቅ። እሺ ግቢ ግቢ። መምጣት የምትችል ከሆነና ራስን እንደ ጎበዝ ፖሊስ የምትቆጥር ከሆነ የቀጠርኩ ቦታ ነው፣ እዛው ጠብቅ። የምፈራሽ መስሎሽ ከሆነ ተሳስተሻል። እኔ ከዘላለም ምንም የምትነጥቂኝ ነገር የለም። ከዚህ በኋላ ሁሉንም ነገር ነጥቀሽኛል። አሁን ደግሞ ተራው የኔ ነው። ብልጥ ለመሆን እንዳትሞክር። እኔ ስልታየሁ እንደሆነ ከማንም አንድ እርምጃ ቀድሜ የምገኝ ብልጥ ሴት። አታስቢ። ከዚህ በኋላ መቼም ነገሮች እንዳሰብሻቸው አይሆኑልሽም። እኔ ሳልሆን ፈልግሽ አንቺ ነሽ። የቱ ጋር? እሺ ይኸውልህ እኔ ከፊት እየመጣሁ ስለሆነ አንተ በቅርብ ርቀት ተከታተላት እንጂ ልቀቃት፣ ችግር የለውም ልቀቃት። ኦፍ እሺ
ይኸውልሽ አንድ ተረጋግተሽ ሰው ይኸውልሽ አንድ ያልገባሽ ትልቅ ነገር አለ። ይኸውልሽ አንድ ነገር ማወቅ ያለብሻል። የአባቴ ህይወት አንቺ ላይ ነው ያለው። የአባቴ ነፍስ ማዳን የምችው አንቺን በእጅሽ። እሺ ይህ የምታየው ድርጅት ማለት ነው አባታችን በባንክ ዕዳ ይዞበታል። የአባታችንን ህይወት ስንታየው ነች ያዳነችው። የስንታየው ደግሞ አንቺ ወንድሟ እንዲያገባት ትፈልጋለች። በቃ አለቀ። አንቺ ደግሞ ማለት ነው የአባቴ ህይወት እጅሽ ላይ ነው ያለው። እሱ እኮ ጨካኝ ሰው ነው። ኖ ማዳን አንድ ያልገባሽ ትልቅ ነገር አለ። አባቴን ይወጣልኝ። አባቴ እንዲኖር እፈልጋለሁ። ፖሊዛዊውን ማግባት አለብሽ። ባላደርገውስ? ኖ የአባቴ ህይወት አንቺ ላይ ነው ያለው። ይሄ እኮ ህይወት ነው። እባክሽ የቀረው ሁሉ ይቅር። እኔ አባቴ እፈልገዋለሁ። አንቺን እፈልግሻለሁ። እሺ በይ። ውረጅ ውረጅ። ምንድን ነው? ውረጅ። እሺ ነው ዞር አድርገው። ምንድን ነው? እሺ ፋይሉ የት ነው?
ፋይል ውስጥ የምን ፋይል? ምን ፋይል? እሺ አመጣለሁ። ለምን አንድ ነገር ገና እጄ ላይ ሳላስገባ ለምን ገደልክብኝ? ስማ ስንታየውና አቶ ግርማ ማለት ነው የቢዝነስ ስራ የሚሰሩት አንድ ላይ ነው። የኔ እህት ውለታ መክፈያ ነች እንዴ? ለማትፈልገው ሰው የምትዳረው ንገረኛ። እሺ አሁን ሳይበቃም አትናገርም? ምንድነው መረጋጋው? ንገረኛ። ምንድነው? እሺ ስተትናሰራ ምን ነው ትክክል? እስቲ ንገረኝ። ምን ነው ትክክል? ንገረኝ ቶሎ በል። መፈልገው እውነቱን ብቻ ነው። ለምንድን ነው እሷ ማግባት የፈለከው? ምንድነው ከሷ የምትፈልገው? ይሄን ብቻ ንገረኝ። እሺ ነግራለሁ። ቶሎ በል። ሳላስብ ወደ ወጥመድ ይገባው። የምን ወጥመድ ነው የምታወራው? ቶሎ በል ተናገር። ተረጋግጬ ንገረኝ። ምንም ረጋጋው ነገር የለም። እሺ ስተትናሰራ ነግራለሁ። ቶሎ በል ንገረኛ። እሺ መጀመሪያ ፍታኝና እነግርሃለሁ። እሺ ጥሩ። እሺ ዋናውን ነገር ንገረኛ። ጀምራ። እነሱ ሀሳባቸው እኔና እሷ ላይ ተጽዕኖ ፈጥረው እኔና እሷ እንድንጋባ ነው። ከዛ ደግሞ ከተጋባን በኋላ ንብረት ተካፍላ እሱ የበላይ እንዲሆንበት ስለፈለገ ብቻ ነው እኔ በማላውቀው ነገር ነው የገባሁት። ፍስሐ አላየሁትም። ጠዋት የወጣ ነው እስካሁን አልተመለሰም። ይኸውልሽ ያልሆነ ነገር ነግረሽው ከሆነ የእውነት እገልሻለሁ። እሺ ሄሎ ፍስሐ፣ ምን ሆነ ነው ስልክ ማታነሳው? አይ አላየሁትም ነበር አለኝ ነበር።
መልካም ለማንኛውም እፈልጋለሁ በጣም እሺ ኢንስፔክተር ዘላለም ልጆች ውሎ እንዴት ነበር? ጥሩ ነው። ምን አለ አዲስ ነገር ምን አለ? እስከዛ ሲችል ዋላ አምጣልህ ቆይ እንዴ አባይ አባይ እንዴ ሰላም አባይ ሰላም ቶሎ ቤት ሰው
ዝም በል። ስማ፣ እንዴት ልትከዳኝ ቻልክ? አንተ እኮ ለስንታየውና ለአባቴ ያልተመለስክ ከሃዲ እኮ ነህ። ዝም በል። አሁን የሚያድንህ ሰው አያለው። እሺ አንተ ለዚህ ዘመን የማትመጥን ርካሽ ነህ። እሺ ሳጂ ዘላለም እንኳን ወደ ጨዋታው ሜዳ በሰላም መጡ። ይሄ ጨዋታ አይደለም፣ ህይወት እየተቀለደ ጨዋታው በፍራንክ ነው። ና እኔን አናግረኝ። በፍራንክ ነው አይደል? ና እኔን አናግረኝ። ተኩስ እደፋለሁ። ተኩስ እደፋለሁ። ተኩስ ተኩስ እደፋለሁ። ተኩስ ጎባቃ እደፋለሁ። ከዚህ በኋላ የትም አታመልጠኝ። እንዴት ገንዘብን ከሰው ታስበልጣለህ? አባትና ስንታየው ለዚህ ብለህ ትገላለህ? ስማ፣ አዎ አባቴ ሞት ይገባው ነበር፣ ገደልኩት። ገደልኩት። አንተ ለአባትና ለስንታየው እንኳን የማታዘን ርካሽ ሆንክ ሰው ነህ። በእናትህ ምን የምታውቀው ነገር አለ? ማዳን እንግዲህ ቶሎ ትምህርትሽን ጨርሰሽ ይህንን ድርጅት መረከብ አለብሽ። ይህን ድርጅት ልታስተዳደር የምትችይው አንቺ ነሽ። እኔ ካሁን በኋላ እድሜም ገፍቷል። ሙሉ ኃላፊነቱን ወስደሽ ማስተዳደር አለብሽ። ገብቶሻል አይደል? ስለዚህ እኔስ አባዬ ዝም በል። ተማር ተማር ስትባል እስከ ዛሬ ድረስ የትምህርት ፍላጎት የለም። እንዴት አድርጌ ነው ይህንን ድርጅት ላንተ ማስረከብ? ምን እንድታደርገው ነው? እንድታጠፋው ነው? መሀይም አታፍርም እንዴ? እንዴት አድርጌ ነው ይህን ኃላፊነት የምሰጥህ ላንተ? የኔ አባት ማለት አባት አይደለም። እሺ ከኔ ይልቅ ለእህትህ የሚያዳላ ክፉ አባት፣ ያንን የሚያክል ግዙፍ የሆነ ድርጅት ማለት ነው። በእህቴ ስጋ አንድ ቀን እኔን እንኳን እንደ ልጁ አይቶኛል። አንተ ዝም በል። ስታወራ እንኳን አታፍርም? ትንሽ እንዴት ከሰው ገንዘብ ታስቀምጣለህ? እንዳትተኩሳት ይላል። ሊገለኝ ማዳ ይሁት ማስረጃ አለ ሳጅን። ምን ማስረጃ አለ? ምንም የለውም። ምን ማስረጃ የለውም። አያችሁ አይደል? ስማ፣ አዎ አባቴ ሞት ይገባው ነበር፣ ገደልኩት። አንደበትህን ሞልተህ ትናገራለህ። አሁን ምን አማራጭ እንዳለ አሳያለሁ። መጨረሻ መቀመቅ ነው። ይህን ቦታ ታስታውሰው? ያ አባቴ ብቻ ላይ ሆኖና ኮካካ ጎትን ሲጥ አድርጌ የገደልኩበት ቦታ ነው። አንተ ውሻ!
ዘላለም ስኩትን ፈሪ እባክህ ፈሪ ነህ። ማዳን ዞር በይልኝ። እባክህ ዞር እንዳታረግ። እሺ አንድ ያለችኝ እናቴንና አጎቴን የገደለብኝ የጨረሰኝ ሪካሽ ነው። ማግቼ መኖር አልችልም። እባክህ ማዳን